ሰላም ቤተሰብ እንዴት ናቸው? ሰላም ናቸው? እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁትን ቤተሰብ ቆንጆ የሆነ የበሬ ስጋ ቀይ ወጥ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። እወዳለሁ። ወደ አሰራሩ እንሄዳለን። የትም እንዳትሄዱ ተከታተሉኝ። ሽንኩርት ከትፌ አዘጋጅቻለሁ። እንግዲህ ሽንኩርቱን ስከትፍ ቤተሰብ አላሳያችሁም። ለምን? ቪዲዮ በጣም እንዳይረዝም ስለፈለኩኝ ለዛ ነው። እንደምትመለከቱት እዚህ ጋር ሽንኩርቱ እየበሰለ ነው። ሽንኩርቱ በደንብ ሆኖ በስሎ አሁን መጠጥ አድርጎልኛል። ስለዚህ እዚህ ላይ አሁን ምንድነው የማደርገው? ዘይት እጨምርበታለሁ። ዘይቱ ሳይበዛም ሳያንስም ጨምርበታለሁ ማለት ነው። ለምን? መጨረሻ ላይ ቅቤ ስለምጨምርበት ቆንጆ የሆነ አሰራር ነው። ዘይቴን እጨምራለሁ እዚህ ላይ ዘይቴን ጨምሬያለሁ። ቀደም ብያችኋለሁ፣ ሳይበዛም ሳያንስም። ለምን? ዘይቱ በጣም ከበዛ ቅቤ ሲጨመር ደግሞ በጣም ስለሚበዛ ቅባት ደግሞ ብዙ ጊዜ አይመከርምና ለጤና አስፈላጊ አይደለም እንደዚህ ከልክ ያለፈ ቅባት። ስለዚህ መጠነኛ አድርጌ ዘይቴን ጨምሬያለሁ። በዘይቱ በደንብ አድርጌ ሽንኩርቴን ካበሰልኩኝ በኋላ ነጭ ሽንኩርት አዘጋጅቻለሁ። ነጭ ሽንኩርት ጨምራለሁ ማለት ነው። እንዴት እንደሚጣፍጥ ቆንጆ የሆነ አሰራር ነው። እንደምትመለከቱት በደንብ ሆኖ በስሎልኛል። አሁን እዚህ ላይ በርበሬ ነው የምጨምርበት። በርበሬን ጨምርና የፈላ ውሃ እጎናለኝ። ውሃዬን ጠብ እያደረኩኝ በደንብ አድርጌ አቁላለዋለሁ። ለምን? ብዙ ጊዜ እንደምላችሁ በእርግጥ ባለሙያ ነኝ ልላችሁ ፈልጌ ሳይሆን ወጥ የሚጣፍጠው የተለያዩ ግብአቶች ስለገባበት ሳይሆን በቁሌት ነውና፣ ስለዚህ በደንብ አድርጌ አቁላለዋለሁ። በርበሬን ጨምሬያለሁ። እኔ በግምት ነው ብዙውን ጊዜ የምጨምረው። ይበቃዋል ብዬ የገመቱትን ያክል ጨምሬበታለሁ። እንደዚህ ሆይን ጠብ እያደረኩ በደንብ አድርጌ እሽት አደርገዋለሁኝ። ከካሜራ ጀርባ ያው ካሜራ ይዤ ትንሽ አልተመቸኝምና ከካሜራ ጀርባ በደንብ አድርጌ እንደዚህ እንደምትመለከቱት ቀላቅየዋለሁ። አሁን ውሃዬን ጠብ እያደረኩ እሽት አድርጌ አቁላለዋለሁ። ቀዝቃዛ ውሃ ከምንጨምር እንደዚህ ሞቅ ውሃ ብንጨምር ተመራጭ ይሆናል ብዬ አስባለሁ። እንደኔ እንደዚህ በጎን በማሽን እያፈላሁኝ ትንሽ ትንሹን ጠብ እያደረኩኝ እየጨመርኩበት ነው። እንደዚህ እየጨመርኩኝ ተሎ ተሎ ነው የማማስለው። ለምን? ድስቱ እንትን እንዳይል እንዳይቃጠል። እንግዲህ ብዙ ጊዜ ካሜራ ራቅ አድርጊ ትሉኛላችሁ። በዚህ አጋጣሚ ከልብ አመሰግናለሁ። ዛሬ ራቅ ያደረኩት ይመስለኛል። ቁሌቱ ራሱ ሽታው ከሩቅ ነው የሚጣራ። ቆንጆ የሆነ ቁሌት ነው ቤተሰብ። እንደዚህ በቤታችን ውስጥ በዚህ መልኩ ሰርተን መብላት እንችላለን። ይሄው ነጭ ሽንኩርት አዘጋጅቼ ነበረ። ነጭ ሽንኩርቴን ጨምሬያለሁ። መጀመሪያም ከሽንኩርቱ ጋር በርበሬ ከመጨመራችን በፊት መጨመር እንችላለን። እንደዚህም ደግሞ ከበርበሬው በላይም መጨመር እንችላለን። ይሄ የራሳችን ፍላጎት ነው። እኔ እንግዲህ ከበርበሬው ላይ ነው የጨመርኩትኝ። በደንብ አድርጌ አበስለዋለሁ። ገና ካሁኑ እንዴት ደስ የሚል ሽታ እንዳለው ልነግራችሁ አልችልም። ቆንጆ የሆነ
የስጋ ወጥ አሰራር ነው። እንደዚህ በደንብ ሲቁላላ ዘይቱን ይተፋል። ወደ ላይ ነው ዘይቱ እንትን የሚለው የሚወጣው ማለት ነው። ለምን በደንብ ከተቁላላ፣ በደንብ ካልተቁላላ ደግሞ ዘይቱ ወደ ውጭ አይወጣም። አሁን በደንብ አድርጌ ካቁላለሁኝ በኋላ ስጋዬን እንደዚህ በዚህ መልኩ ከተፍ አዘጋጅቼ ነበረ። ስጋዬን ጨምሬያለሁኝ። ስጋውን ጨምሬ በዚህ መልኩ እንትን ብየዋለሁ፣ ቀላቅየዋለሁኝ። ለምን በአንድ እጅ ካሜራ ስለያዝኩኝ በአንድ እጅ ሳማስል ግልብጥ እንዳይልብኝ ብዬ ስለፈራው ነው። ይኸው በዚህ መልኩ ውሃ ጠብ እያደረኩ በደንብ አድርጌ ስጋውን አበስለዋለሁ። ቆንጆ የሆነ የዶሮ ወጥን የሚያስንቅ ጣት የሚያስቆረጥም የስጋ ወጥ አሰራር ነው። ይኸው በዚህ መልኩ እየበሰለ ነው። ታዲያ ቂጡ እንዳይዝብን እንደዚህ ተሎ ተሎ ውሃችንን ትንሽ በአንዴ ሳይሆን ትንሽ ትንሽ ጠብ እያደረኩኝ እያማሰልኩት ነው። ሽንኩርቱ ራሱ እንደዚህ ፍጥጥ ያለ ነገር የለውም። በደንብ ሆኖ ነው የበሰለ። ውሃዬ እንደዚህ ጠብ እያደረኩ ነው ያበሰልኩትኝ። አሁንም የተወሰነ አቁላለውና እከልሰዋለሁ። ዘይት እንግዲህ አይታችኋል። ትንሽ ነው የጨመርኩትኝ፣ ግን ይሄው አሁን መጨረሻ ላይ እንትኑም የስጋውም ቅባት ጭምር መሰለኝ እንዴት አድርጎ እንደተፋው ቆንጆ የሆነ ለየት ያለ የስጋ ወጥ አሰራር ነው ቤተሰብ። አሁንም በድጋሚ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ከጎን የሆናችሁ ደግሞ የምታበረታቱኝ ውድ ጓደኞቼ ከልብ ነው የማመሰግነው። እኔ ለእናንተ ቃል የለኝም። አሁንም አብሮነታችሁ አይለየኝ። አሁን እንደዚህ በደንብ ሆኖ ከበሰለልኝ በኋላ ውሃዬን ጨምሬያለሁ። በጣምም ያልበዛ በጣም ደግሞ ያላነሰ መካከለኛ አድርጌ ጨምሬበታለሁ። ግን ይሄን ያክል ውሃ ብዬ አልነግራችሁም። ለምን ዝም ብዬ ገምቼ ስለሆነ እንትን ያልሁት ማለት ነው። በግምት ስለሆነ የጨመርኩበት። እንደዚህ ውሃዬን ጨምሬበታለሁ። ይሄ ደግሞ በደንብ ሲንተከተክ ተመልሼ እመጣለሁ። የትም እንዳትሄዱ ቤተሰብ። ይሄው በዚህ መልኩ እየተንተከተከ ነው። ይሄንን ይመስላል። ቀጭንም ያልሆነ ወፍራምም ያልሆነ አሪፍ የሆነ የበሬ ስጋ ቀይ ወጥ አሰራር ነው። ሽታው ብቻ የሚያጠግብ ቆንጆ የሆነ አሰራር ነው። አሁን እዚህ ላይ ክሎር አዘጋጅቻለሁ። እኔ ዛሬ መከለሻ አልጨመርኩም፣ ክሎር ነው የተጠቀምኩትኝ። ክሎር ወይንም ደግሞ ማጂ ተጠቅሜያለሁ። ለምን ማጂ እንደሚታወቀው ያው ብዙ ጊዜ ባይመከርም ወጥ ያጣፍጣል። ስለዚህ እሱን የተጠቀምኩትኝ። ወይንም ደግሞ ይሄንን ትተን መከለሻ አዘጋጅተን መከለሻ መጠቀም እንችላለን። እኔ ዛሬ ግን ይሄንን የተጠቀምኩትኝ። ቆንጆ የሆነ ጣዕምና ልዩ የሆነ የወጥ አሰራር ነው። እንደዚህ በደንብ ከእንትን ካልኩት ከቀላቀልኩትኝ በኋላ ትንሽ የተወሰነ ይንተከተካል። ለምን መጨረሻ ላይ በደንብ ካልተንተከተከ ውሃ ይላል። ስለዚህ በደንብ ይንተክተክ።
ይኸው በዚህ መልኩ እየተንተከተከ ነው ቤተሰብ። ቅቤ ስጨምር እኔ ምን አይነት ችግር አለብኝ መሰላችሁ? ብዙ ጊዜ እረሳለሁ ማለት ነው። እና ቅቤ ስጨምር አላሳየኋችሁም ካሜራውን ኦን ሳላደርገው። አሁን አወጣዋለሁ። አውጥቼ ደግሞ ሳህን ላይ አድርጌ ተመልሼ እመጣለሁ። ቆንጆ የሆነ አሰራር ነው። ሳህን ላይ አድርጌ ተመልሼ መጥቻለሁ ቤተሰብ። ይህንን ይመስላል። ከእንጀራ ላይ ማድረግ ትችላላችሁ። እንደዚህም ደግሞ ሳህን ላይ ማድረግ ይቻላል። ቆንጆ የሆነ ጣት የሚያስቆረጥም የስጋ ወጥ አሰራር ነው። እኔ ለዛሬ ይህንን ይመስላል። ለዛሬ ያዘጋጀሁት ቪዲዮ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልኩኝ የዛሬውን እዚህ ላይ ያበቃው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ ተመኘው። እስከ ቪዲዮ ፍጻሜ ድረስ አብራችን ስለነበራችሁ አመሰግናለሁ። ባይ